ቪዲዮ ኤዲት ስናደርግ የምንሳሳታቸው 7 ስህተቶችን ዛሬ እነግራችኋለሁ ማለት ነው። ቪዲዮ ኤዲት ከማድረጋችን በፊት ማወቅ ያለብን 7 ነገሮች ናቸው። እነዚህ ስህተቶችን በፍጹም መሳሳት የለብንም ማለት ነው። ቪዲዮችን ሃይ ኳሊቲ እንዲሆንና ብዙ ሰዎች ጋር እንዲደርስ ማለት ነው። ሌትስ ጎ ወደ ቪዲዮ። ብዙዎቻችን የምንጠቀመው ኤዲት ስናደርግ ካፕከትን ነው። ምክንያቱም ደግሞ ካፕከት በጣም ቀላልና ፍሬንድሊ የሆነ ወዲያው ማንም ሰው ማለት ነው ምንም ኤዲቲንግ የማይችል ሰው ማለት ነው ዛሬ ገብቶ ቢሞክረው ካፕከት ላይ ቆንጆ ቪዲዮ ኤዲት አድርጎ መውጣት ይችላል ማለት ነው። እንዲሁም ደግሞ ሶፍትዌሩም ዲስክቶፕ ላይ ያለው እንዲሁም ደግሞ ስልክ ላይ መጠቀም እንችላለን። በጣም ቀላል ነው አፑ ራሱ ለመጠቀም ማለት ነው። ስለዚህ ብዙ ሰው ካፕከት ላይ ይጠቀማል ማለት ነው። እንዲሁም ደግሞ ዋናው ነገር ፍሪ ስለሆነ ሁሉም ሰው ይጠቀማል ማለት ነው። ካፕከት ላይ ኦልሞስት ለ2 ዓመት ተጠቅሜያለሁኝ እና ዛሬ ካገኘሁት ልምድ በመነሳት ሰዎች የሚሰሯቸውን 7 ስህተቶችን ወደ እናንተ አጋራለሁ ማለት ነው። እናንተ እነዚህ ስህተቶች እንዳሰሩ እና በጣም ቆንጆና ኳሊቲ የሆነ ቪዲዮ እንድታገኙ ይህንን ቲፕ ለእናንተ አካፍላችኋለሁ ማለት ነው። ሰላም ጤና ይስጥልኝ፣ እንደምናላችሁ። እኔ አዜብ ነኝ። ይሄ ደግሞ አዚ ኤዲተር ዩቲዩብ ቻናል ነው። ዛሬ ስለ ካፕከት በጣም ጠቃሚ ስለሆኑ 7 ነገሮች እንነጋገራለን ማለት ነው። 7 ነገሮችን ካደረጋችሁ በእርግጠኝነት ቪዲዮዎቹ ወደ ኔክስት ሌቭል ይሸጋገራል ማለት ነው። ወደዛው እንሂድ። መጀመሪያ ግን አዲስ ከሆናችሁ እና ሰብስክራይብ ካላደረጋችሁ ይህንን ቻናል ሰብስክራይብ አድርጉት። ግን ሰብስክራይብ የምታደርጉት እንደዚህ አይነት ኮንቴንት የሚመቻችሁ ከሆነ ማለት ነው። ኤዱኬሽን፣ ቢዝነስ እንዲሁም ደግሞ የተለያዩ ኒው ነገሮችን ትምህርታዊ የሆኑ ነገሮች የሚመቻችሁ ከሆነ ይህን ቻናል ሰብስክራይብ አድርጉ ማለት ነው። ወደዛ አንደኛው ስህተት እንግዲህ ሮንግ ኤክስፖርት ኳሊቲ ነው። ኤክስፖርት ስናደርግ ቪዲዮችን ኤዲት አድርገን ከጨረስን በኋላ የመጀመሪያው እንግዲህ ስህተት የሚፈጠረው እሱ ጋር ነው ማለት ነው። ቪዲዮችንን ለፍተን ሰርተን ከጨረስን በኋላ በጣም በኳሊቲ ወይ ኤክስፖርት ማድረግ አለብን ማለት ነው። እሱን ለማድረግ መጠቀም ያለብን ሴቲንግ ላይ ያለ እሱ 72 በ20 ፒክስል ስህተት ነው ማለት ነው። ቪዲዮችሁ ኳሊቲ እንዲሆን ኤክስፖርት ስታደርጉ 1080 ወይም 1080 4K ማድረግ አለባችሁ ማለት ነው። ኤክስፖርት ስታደርጉ እሱ ነው በጣም ሃይ ኳሊቲ ቪዲዮችሁ እንዲሆን የሚያደርግላችሁ ማለት ነው። ሁለተኛው ስህተት ደግሞ ኤዲት ስታደርጉ የቪዲዮችሁን ድምፅ ከፍታ ስጨምሩ ማለት ነው። ቪዲዮችሁን በጣም ብዙ ድምፅ ካደረጋችሁት ማለት ነው ያበላሽባችኋል። የቪዲዮችሁን ድምፅ ስትጨምሩ ማድረግ ያለባችሁ ብዙ ሰው 100 ላይ ያደርገዋል ማለት ነው። 100% ላይ ማድረግ የለባችሁ ማለት ነው። ምክንያቱ ደግሞ ድምፁ በጣም ሀይ ከመሆኑ የተነሳ የቪዲዮን ኳሊቲ ይቀንሷል ማለት ነው። ሰዎችን በጣም ይረብሻል። ቪዲዮ ድምፁ ይረብሻል እንዲሁም ደግሞ ይጮሃል ማለት ነው። ማድረግ ያለባችሁ 80% ብቻ ነው። 80 ላይ ካደረጋችሁት በቂ ነው። ሰዎች በጣም ሳይረበሹ በጣም ሳይጮሁባቸው ለስለስ ብሎ ያዩታል ማለት ነው። ሳይረብሻቸው ማየት ይችላሉ። ሶስተኛ ስህተት ደግሞ ያየሁት ምንድነው? ፎንት ስንጨምር ማለት ነው። ብዙ ሰዎች ፋንሲ የሆኑ ቴክስቶችን ይጠቀማል ማለት ነው። በአማርኛም ላይ የአማርኛን ኪቦርድ የአማርኛ ፎንት አውርዶ እንደዚህ አይነት ፎንቶችን ሲጠቀሙ አይቻለሁ ማለት ያ ደግሞ ማለት ነው ሰዎችን ለማንበብ ወይም ደግሞ ለማየት እይታቸውን ይረብሻል ማለት ነው። ምን አይነት ሰዎች ነው የኛን ቪዲዮ የሚያዩት? ምናልባት ወጣቶች ብቻ ላይሆኑ ይችላሉ። ምናልባት መካከለኛ እድሜ ላይ ያሉ ሰዎች ላይሆኑ ይችላሉ። ምናልባት ትላልቅ ሰዎችም ሊያዩት ይችላሉ። ስለዚህ ብዙ ሰዎች ደግሞ የማየት ይሄ ፋንሲ የሆኑ ፎንቶች ማለት ነው ለማንበብ በጣም ያስቸግራሉ። ስለዚህ ካፕከት ላይ ስትጠቀሙ ፎንቶችን ማለት ነው በጣም ሲምፕል፣ ምናልባት እንዲታይ ከፈለጋችሁ ቦልድ፣ ኖርማል በቃ መጠቀም ቦልድ እና ሲምፕል የሆነ መጠቀም ትችላላችሁ። እንዲሁም ደግሞ ከለሮችን ማለት ነው ፎንት ላይ የምትጠቀሟቸውን ከለሮች ለሰዎች አይን የማይረብሹ እንዲሁም ደግሞ ሰዎች ሊያዩዋቸው ቶሎ የሚችሉት አይነት መጠቀም ብትችሉ አሪፍ ነው። ብዙ ሰው በእርግጥ ለማሳመር ሊሆን ይችላል። ግን እዚህ ጋር ለማሳመር ስንል ደግሞ ሌላ የምንሰራቸው ስህተቶች ስላሉ የኛ ኦዲየንሶች ማለት ምንም ሳይቸገሩ ዘና ብለው እንዲያዩ ማድረግ አለብን ማለት ነው። አራተኛ ስህተት ደግሞ ትራንዛክሽን ስንጠቀም ሁሉ ቦታ ትራንዛክሽን ካደረግን የሰዎችን ቀልብ እንትን ያደርጋል፣ ይበታትናል ማለት ነው። ሰዎች ፎከስ አድርገው በተለይ ደግሞ ኤዱኬሽናል ቪዲዮ የምንሰራ ከሆነ ብዙ ትራንዛክሽኖች አያስፈልጉም ማለት ነው። የተወሰኑ ያስፈልጋል ማለት ቀጥ
ብሎ ቪዲዮ ብቻ ማየትም ይከብዳል ለሰው አይን ማለት ነው። ስለዚህ ትራንዛክሽኖች ጠቃሚ ሲሆኑ ሲበዙ ደግሞ እንዲሁም ያመዝናል እና ትራንዛክሽኖችን ስትጠቀሙ ጥቂት መሆናቸውን ማረጋገጣችሁን እንዳትረሱ። እንዲሁም ደግሞ ከአንድ ቶፒክ ወደ ሌላ ቶፒክ ስትገቡ አስፈላጊ የሆኑ ቦታዎች ላይ ብቻ ብትጠቀሟቸው ትራንዛክሽኖችን ሪከመንድ አደርጋቸዋለሁ ማለት ነው። አምስተኛ ስህተት ደግሞ የባክግራውንድ ድምፆችን በጣም ከፍ ማድረግ ማለት ነው። እሱም ደግሞ በጣም ከባድ ነው። ምክንያቱም ከኛ ድምፅ በላይ ከኋላ የምንከፍታቸው ሙዚቃዎች ሊሆን ይችላል። ከኋላ ያለው ድምፅ በጣም ሲበዛ የኛ የምንለውን ነገር ሰው አይሰማም ማለት ነው። ስለዚህ ከኋላ ያለው ድምፅ ደግሞ ሲበዛ ከኛ ድምፅ ጋር ይጋጫልና የኛን ድምፅ ሰው በደንብ ፎከስ አድርጎ የምናወራውን ነገር አይሰማንም ማለት ነው። ስለዚህ ከኋላ የምናስገባውን ድምፅ ማለት ነው ከ20 እስከ 30% አድርገን በጣም ዝቅ ያሉ መሆን አለባቸው። የኛ ደግሞ እስከ 80 ካደረግነው ባላንስ ስለሚሆን የኛ ድምፅ በደንብ ይሰማል ማለት ነው። ሁል ጊዜም ቪዲዮ ማለት ነው እኛ እያወራን የምንሰራ ከሆነ ቪዲዮ ከኋላ የምናስገባቸው ድምፆች ከኛ ድምፅ በፍጹም መብለጥ የለባቸውም ማለት ነው። ስድስተኛው ስህተት ደግሞ አስፔክት ሬት ስንሰራ እንግዲህ ለምንድን ነው የምንሰራው ቪዲዮን የሚለውን መጀመሪያ ማሰብ አለብን። ለዩቲዩብ ሾርት፣ ለኢንስታግራም፣ ለቲክቶክ እንዲሁም ደግሞ ለተለያዩ ፕላትፎርሞች ምንሰራ ከሆነ ምን አይነት አስፔክት ሬት መጠቀም እንዳለብን መጀመሪያ ማዘጋጀት አለብን ማለት ነው። ቪዲዮችን ኤዲት ከማድረጋችን በፊት በመጀመሪያ ማለት ነው። እሱም ደግሞ ዩቲዩብ ከሆነ እንግዲህ 16.9 ነው እንግዲህ 16.9 ነው ዩቲዩብ ከሆነ ማለት ነው። ዩቲዩብ ሾርት ከሆነ ደግሞ 9/16 ነው። እንዲሁም ደግሞ ቲክቶክ ከሆነ እንግዲህ 9.16 ነው የሚሆነው። ኢንስታግራምም ከሆነ እንደዛው ተመሳሳይ ናቸው። ስለዚህ ሁለቱ እነዚህ ግዴታ ማስተካከል አለብን ማለት ነው ኤዲት ከማድረጋችን በፊት ማለት ነው። ቪዲዮአችን ረጅም ከሆነና ለሙሉ ቪዲዮ የምንሰራ ከሆነ ለዩቲዩብ ከሆነ አስፔክት ሬቱን መጀመሪያ ኤዲት ከማድረጋችን በፊት ሰርተን ከምንለፋ ማስተካከል ግድ ይላል ማለት ነው። አጫጭር ሾርቶች የምንጠቀም ከሆነ ለኢንስታግራም እንደ የፕላትፎርሙ አስፔክት ሬቱን ማስተካከል ግድ ነው ማለት ነው። ሰባተኛና የመጨረሻውን እንግዲህ ሁክ ነው። እንግዲህ እኔ እንደምታዩት ብዙ ጊዜ ሁክ አልጠቀምም፣ ግን በጣም አስፈላጊ ሆኖ ያገኘሁት ነገር ነው ብዙን ጊዜ ማለት ነው። ቪዲዮችን ከውስጥ ገብቼ አያቸዋለሁ። ምንድን ነው የጎደላቸው ብዬም ሰርች አደርጋለሁ። ብዙን ጊዜ እንግዲህ ሪከመንድ የሚያደርጉኝ እነ ቪዲዮኮም የተለያዩ እንግዲህ የምጠቀማቸው ቦቶች ኤአይዎች ፕላትፎርሞች የሚነግሩኝ ነገር ምንድን ነው ሁክ መጠቀም አለብሽ ማለት ነው። ቲክቶክም፣ ኢንስታግራም፣ ፌስቡክም ሁሉም ነገር እንግዲህ ቪዲዮችን ከመጀመራችን በፊት ሁክ ያስፈልጋል። ሁክ በጣም ሪከመንድ ይደረጋል ማለት ነው። ሁክ ተጠቀሙ። ቪዲዮ ሲጀምር ቪዲዮ ስለምንድን ነው የሚያወራው የሚለውን እንግዲህ በአጭር ሰከንድ ውስጥ ቶሎ ተናግረን ሰዎችን እንዲስባቸውና ቪዲዮ ላይ እንዲቀመጡ እስከ መጨረሻ እንዲያው የምናደርግበት መንገድ ነው። እንግዲህ ሁክ በጣም ተጠቀሙ። ለየትኛውን ፕላትፎርም ላይ ስትጠቀሙ ቪዲዮዎች ላይ ሁክ መጠቀማችሁን እንዳትረሱ። በጣም ጠቃሚ ነገር ሆኖ ስላገኘሁት ማለት ነው። እንግዲህ ይሄ የብዙ ዓመት ኤክስፔሪየንስ ከልምዴ ነው ማካፍላችሁ ማለት ነው። ስለዚህ እነዚህ 7 ነገሮችን ከተጠቀማችሁ በእርግጠኝነት ቪዲዮችሁ ሃይ ሌቭል ላይ ይሆናል ማለት ነው። የመጀመሪያ ቪዲዮ ኤክስፖርት ስታደርጉ በ180 ማድረጋችሁ እንዳትረሱ። ቀጥተኛ ደግሞ ቮሊዩምን 80% ላይ ማድረጋችሁ እንዳትረሱ። ሶስተኛ ደግሞ ሲምፕል ፎንቶችን መጠቀማችሁ እንዳትረሱ። አራተኛ ደግሞ ትራንዛክሽኖች ሳታበዙ በትንሹ መጠቀማችሁ እንዳትረሱ። አምስተኛ ከኋላ የምታስገባችሁን ሚውዚቃዎች ማለት ነው ወይም ደግሞ የተለያዩ የባክግራውንድ ሚውዚቆችን ሳውንዶችን ከእናንተ ሳውንድ እንዳይበልጥ ቀነስ አድርጓቸው። የቪዲዮዎቹን ሬሽን አስፔክት ሬሽን እንዴት አድርጋችሁ መቀነስ እንዳለባችሁ ለየትኛው ፕላትፎርም እንደሚስማማ አድርጋችሁ ቪዲዮዎችን ኤዲት ከማድረጋችሁ በፊት መጀመራችሁ እንዳስረሱ። ሰባተኛው የመጨረሻው ደግሞ ሁክ ነው ማለት ነው። እነዚህ 7 ጠቃሚ የሆኑ ለቪዲዮ ኤዲቲንግ ጠቃሚ የሆኑ ቪዲዮዎችን ሃይ ሌቭል ላይ የሚያደርጉላችሁን 7 ጠቃሚ የሆኑ ፖይንቶችን ወደ እናንተ አድርሻለሁ ማለት ነው። እነዚህን መተግበራችሁን እንዳትረሱ ቪዲዮ ኤዲት ከማድረጋችሁ በፊት ማለት ነው። በእርግጠኝነት ይጠቅማችኋል ብዬ አስባለሁ። ከጠቀማችሁ ነው ከወደዳችሁት እንደናንተ ቪዲዮ ኤዲት ለሚያደርጉ ኮንቴንት ክሬተሮች እንዲሁም ደግሞ ለማንኛውም ሰው ይጠቅማል ብላችሁ ላሰባችሁ ፍሬንድ ፋሚሊ ሼር ማድረጋችሁ እንዳትረሱ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። እኔም ደግሞ ተማሪ ነኝና ከእናንተ መማረው ነገር ካለ ከታች ኮሜንት ላይ አስቀምጡልኝ። ላይ ማድረጋችሁ እንዳትረሱ። ከመሄዳችሁ በደረጋችሁ አመሰግናለሁ። መልካም ጊዜ ነላችሁ። ባይ ባይ።